ይህ ተማሪዎች እንዴት ናችሁ? ዛሬ በ1.4 በአዲስ ቪዲዮ ተገናኝተናል። እንግዲህ ቪዲዮውን ከመጀመራችሁ በፊት ሳብስክራይብ እያደረጋችሁ ላይክ እያደረጋችሁ እንድትጀምሩት ከተመቻችሁ እና ለጓደኞቻችሁ ሼር አድርጉ። ጠቃሚ ሆነው ካገኛችሁት ደግሞም ሌሎች የሚሰሩ አይነት ሳብጀክቶች የምትፈልጉ ካለ ይሰራል። በኮመንት አሳውቁኝ። ቪዲዮውን እስከ መጨረሻ በደንብ አድርጋችሁ እዩ። በመጽሐፍ ውስጥ የሚገኙትን አክቲቪቲዎች በተቻላችሁ አቅም ስሩ። ምናልባት እኛ ጊዜ ካገኘን እዚህ ፖስት እናደርጋለን ቪዲዮውን በዩቲዩብ ላይ። እንግዲህ ተማሪዎች አብራችሁኝ ሁኑ። ኦኬ 1.4 The contribution of biological discoveries to society and the environment እና የባዮሎጂ ግኝቶች ለማህበረሰቡና ለአካባቢው የሚሰጠው ጥቅሞች ኮንትሪቢዩሽኑ ምን እንደሆነ ዛሬ በሰፊው እናያለን። ኦኬ The invention of devices such as microscope, curative medications such as penicillin has transformed human life። ይሄ የማይክሮስኮፕ እና የኩሬቲቭ የሆኑ ሜዲሲኖች የፈዋሽ የሆኑ መድኃኒቶች መገኘታቸው ለምሳሌ እንደ ፔንሲሊን ያሉት እነዚህ አይነት ነገሮች መገኘታቸው የሰውን ልጅ ህይወት ቀይረውታል። ሁማን ላይፍን ትራንስፎርም አድርገዋል ማለት ነው። The biological discoveries aided human in developing abilities required for the use of living system or influencing natural process to produce products። ይሄ ባዮሎጂካል እውቀት ወይም ግኝቶች መገኘቱ የሰውን ልጅ ምን እንዳደርግ ረድቶታል። ዲቨሎፒንግ ኤቢሊቲ የተለያዩ አይነት ችሎታዎችን እንዲያሳድግ፣ ለምሳሌ ዩዝ ኦፍ ሊቪንግ ሲስተም እነዚህን ሊቪንግ ሲስተምን በመጠቀም ወይም ኢንፍሉዌንሲንግ ናቹራል ፕሮሰስ እነዚህ ናቹራል የሆኑ ፕሮሰሶችን በመጠቀም ምን እንዲያመርት ቱ ፕሮዲውስ ፕሮዳክቶችን የተለያዩ ነገሮችን እንዲያመርት፣ ለምሳሌ ፔንሲሊን ተፈጥሮን በመጠቀም ነው ሰው የሰራው። ሲስቴምስ የተለያዩ አይነት ሲስቴሞችን ኦር ሴቲንግስ ዳት ኤድድ ኢን ሁማን ዴቨሎፕመንት ለሰው ልጅ እድገት የሚረዱ ነገሮችን በማድረግ ነው ማለት ነው። ኦኬ እዚህ ሳም ኦፍ ባዮሎጂካል ዲስከቨሪስ ኤንድ ዴር ኢምፓክት ኦን ሁማን ሶሳይቲ ኤንድ ናቹራል ኢንቫይሮንመንት እና አንዳንድ አሁን ከስር የምናያቸው ባዮሎጂካል የሆኑ ዲስከቨሪዎች በባዮሎጂ ውስጥ የተገኙ ግኝቶችን እና በሰው ልጅና በአካባቢው ላይ ያመጡትን ተጽዕኖ እናያለን። ጥሩ ሳይዱን እናያለን ማለት ነው። እዚህ ጋር ከታች የመጀመሪያው ማይክሮስኮፕ ነው። ማይክሮስኮፕ ይሄ ባዮሎጂካል ዲስከቨሪ ነው፣ በባዮሎጂ የተገኘ ግኝት ነው እና ማይክሮስኮፕ is a device that magnifies objects or organisms that are too small to be seen with naked eye። ይሄ ማይክሮስኮፕ የምንለው በፊትም አይተናል። ዲቫይስ ነው፣ በኤሌክትሮኒክስ የሚሰራ ነው። ምንድነው ታዲያ? ማግኒፋይ ኦብጀክቶችን ማግኒፋይ የሚያጎላ ነው፣ ወይም ኦርጋኒዝሞችን የሚያጎላ ነው። በጣም ትንሽ የሆኑትን ቱ ስሞል ቱ ሲን ዊዝ አወር ኔክድ ኤይ በአይኖቻችን የማይታዩት። The microscope has had an enormous influence on the development of modern medical, forensics, environmental sciences እና ይሄ የማይክሮስኮፕ መገኘት ምን አድርጎታል? በእንትኑ ላይ ለምሳሌ ተጽዕኖ አድርጓል። ሜዲካል ሞደርን የሆኑ ሜዲካሎች ሕክምና አይነት እንዲመጣ፣ ፎሬንሲክ እንዲመጣ ይሄ ማይክሮስኮፕ ግኝት ያመጣቸው ጥቅሞች ናቸው። እዚህ ጋር ፎሬንሲክ ወንጀል የሚመረመርበት የባዮሎጂ ዘርፍ ነው። የጣት አሻራ በመጠቀም ባለፈው ብያችኋለሁ። ኢንቫይሮንሜንታል ሳይንስ ይሄ የአካባቢ ሳይንስን እንዲያድግ በጣም ትልቅ አስተዋጽኦ አድርጓል የማይክሮስኮፕ ግኝት ማለት ነው። The invention of microscope has revolutionized the science industry while developing other fields እና ይሄ የኢንቬንሽን ኦፍ ማይክሮስኮፕ ይሄ የማይክሮስኮፕ ግኝት ምን አድርጎታል? የሳይንስ ኢንዱስትሪውን በጣም ነው ያሳደገው ማለት ነው። እና እዚህ ከስር የምናያቸው ደግሞ አሁን ይሄ ማይክሮስኮፕ ለምሳሌ እዚህ ጋር ሜዲካል ፊልድ ይላል። በሜዲካል ፊልድ ውስጥ ማይክሮስኮፕ ያለውን ጥቅም ነው የምናየው። The use of microscopes in medical medicine began in 1816 when
ሉዊስ ፓስቸር reported that the microscopic organisms he saw in the microscope caused certain disease እና ይሄ በሜዲካል ዙሪያ በሕክምና ዙሪያ ማይክሮስኮፒን መጠቀም የጀመሩ ሳይንቲስቶች ስንት ላይ ነው? 1860 ላይ ነው። መቼ? ሉዊስ ፓስተር የሚባል ሰውዬ ምንን ሪፖርት ባደረገ ጊዜ ላይ ሪፖርት ማይክሮስኮፒክ ኦርጋኒዝሞች እንዳለ ያወቀው ይሄ ሰውዬ ነው እና በዚያን ጊዜ ነው መጠቀም የጀመሩት ይሄንን ማይክሮስኮፒን። he saw in the microscope caused certain disease እና በማይክሮስኮፕ ውስጥ ምንድነው ያለው? እነዚህ ማይክሮስኮፒክ የሆኑ ኦርጋኒዝሞች በሽታ እንደሚያስከትሉ አንዳንዶቹ በሽታ ያስከትላሉ ሲያይ until that time እና people thought disease came from evil spirits or gods እና በዛ ጊዜ የነበሩ ሰዎች ምን ብለው ነበር የሚያስቡት? ዲዚዞች የሚመጡት ከእግዚአብሔር ቁጣ ነው ብለው ነበር የሚያስቡት። Pasteur's germ theory revolutionized the process of identifying, treating, preventing infectious diseases እና ይሄ የፓስተር ጀርም ቲዮሪ ይባላል እና ሉዊስ ፓስተር ያመጣው ቲዮሪ ነው። ምንድነው ያመጣው ለውጥ? ይሄ ምን አይነት ፕሮሰስ? በሽታን አይደንቲፋይ ማድረግ መለየት ማለት ነው። ማከም፣ ትሪት ማድረግ፣ ፕሪቨንት መከላከል፣ እነዚህ ኢንፌክተስ የሆኑ ተላላፊ የሆኑ በሽታዎችን እንዴት እንደምንከላከል ማለት እንዴት እንደምንለይ፣ አይደንቲፋይ እንደምናደርግ፣ ትሪት እንደምናደርግ፣ እንደምናክም እና እንደምንከላከል ፕሪቨንት እንደምናደርግ የተለያዩ መንገዶችን ያስቀመጠ ሰው ነው ማለት ነው ማይክሮስኮፕን በመጠቀም። ቱዴይ ሆስፒታል ላቦራቶሪስ ዩዝ ማይክሮስኮፕስ ቱ አይደንቲፋይ ዊች ማይክሮቢዝ ኬዚንግ ኢንፌክሽን እና በዚህ ሰዓት በዚህ ጊዜ አሁን ሆስፒታሎች አብዛኛውን ጊዜ ማይክሮስኮፕን ይጠቀሙታል። ለምንድን ነው የሚጠቀሙት? ቱ አይደንቲፋይ ለማድረግ ነው፣ ለመለየት። ዊች ማይክሮብ ኢዝ ኬዚንግ አን ኢንፌክሽን በሽታውን የትኛው ማይክሮስኮፕ ማለት ይሄ ማይክሮስኮፒክ የሆኑ ኦርጋኒዝም በአይኖቻችን የማይታዩ ኦርጋኒዝሞች ምን አይነቱ የቱ አይነት እንደሆነ እንደሚያስከትል በሽታውን ለማወቅ ይጠቀሙታል። ሶ ፊዚሽያንስ ካን ፕሪስክራይብ ደ ፕሮፐር ሜዲሲን። ስለዚህ በሽታን በዚህ ማይክሮስኮፒን በመጠቀም ምን አይነት ማይክሮ ኦርጋኒዝም በሽታውን እንዳስከተለ ካወቁ በኋላ እነዚህ ፊዚሽያን የሚባሉት ፕሮፐር የሆነ ሜዲሲን ፕሪስክራይብ ወይም ለታማሚው ማዘዝ ይችላሉ ማለት ነው። they are also used to diagnose cancer and other diseases እና ለምንም ይጠቀሙታል ደግሞ ያ ብቻም ሳይሆን በሽታ ካንሰርን ዳያግኖዝ ለማድረግ ለመለየት እና ሌሎች በሽታዎችን አዘር ዲዚዞችንም ለማከም ጭምር ይጠቀሙታል። ሌላው ደግሞ እዚህ ከታች ያለው ደግሞ ኢኮሲስቴም ስቴዲ። አሁን ይሄ የማይክሮስኮፕ ጥቅም በአካባቢ ጥናት ላይ እነዚህ ኢንቫይሮንመንትን በሚያጠኑ ሰዎች የሚጠቀሙበት ቦታ ነው። ይሄ መጀመሪያ ላይ ያየ ነው ምን ላይ ይጠቀሙታል ብለናል? ሜዲካል ፊልድ ላይ። አሁን ደግሞ በኢኮሲስቴም ስቴዲ ላይ በአካባቢ ጥናት ላይ the microscope is used to study the health of an ecosystem። ይሄ ማይክሮስኮፕ ለምንድን ይጠቀሙታል? ስቴዲ ኦፍ ሄልዚ ኦፍ ኢኮሲስቴም የአካባቢ ጤንነትን ለማወቅ። ፊልድ ባዮሎጂስት utilize a microscope to observe specific habitat such as marine environment by identifying the types and the numbers of microscopic organisms found in the ecosystem samples። እነዚህ ፊልድ ባዮሎጂስት የሚባሉት አብዛኛውን ጊዜ ፊልድ ላይ ወጥተው የሚሰሩ ናቸው እና ምን ይጠቀማሉ? ማይክሮስኮፕ ይጠቀማሉ። ምንን ለማየት? ስፔሲፊክ የሆነ ሀቢታት፣ የተወሰነ ሀቢታት ለማየት። ለምሳሌ such as ማሪን ኢንቫይሮንመንት ይሄ ጨዋማ የሆነ አካባቢን ለማየት ምን በማድረግ በአይደንቲፋይንግ ታይፕስ ኤንድ ነምበር ኦፍ ማይክሮስኮፒክ ኦርጋኒዝም እዛ አካባቢ ላይ ምን አይነትና ቁጥራቸውን እነዚህ ማይክሮስኮፒክ የሆኑ ኦርጋኒዝሞችን በቁጥራቸውና በአይነታቸው በመለየት በኢኮሲስቴም ውስጥ ያሉትን ያጠናሉ ማለት ነው። እና ይህን የሚያደርጉት ደግሞ ማይክሮስኮፕን በመጠቀም ነው። this helps scientists in defining the ecosystem። ይሄ ለምን ይረዳቸዋል? አካባቢ ውስጥ ያለውን ነገር ዲፋይን ማድረግ እንዲችሉ እና ዲቴክቲንግ ትሪትስ ቱ አን ኢኮሲስቴም እና ትሪት የሆኑ ነገሮችን እነዚህ ለአካባቢ መጥፎ የሆኑ ነገሮችን ጎጂ የሆኑ ነገሮችን ዲቴክት ለማድረግ ለማወቅ እና ዲተርማኒንግ ዘ ሪሌሽንሺፕ ኦፍ ኦርጋኒዝም ዊዝ ዜር ኢንቫይሮንመንት እና ምንን ለማወቅ ነው? ኦርጋኒዝሞች ከአካባቢያቸው ጋር ያላቸው ሪሌሽንሺፕ
ለማወቅም ጭምር ይጠቀሙታል። በሶስተኛው ደግሞ እዚህ ጋር ይሄ የማይክሮስኮፕ ጥቅም በፎሬንሲክ ሳይንስ ላይ ስናይ the microscope has a greatly affected the field of forensic science እና ይሄ በአብዛኛው ማይክሮስኮፕ የፎሬንሲክ ሳይንሱን ፊልድ ውስጥ በጣም ጥቅም አለው ማለት ነው። ፎሬንሲክስ is a field of science used to gather and analyze evidence to establish facts that are used in legal scenario። ይህ ፎሬንሲክ ሳይንስ ማለት የሳይንሱ አንዱ አካል ነው። ባለፈው እንዳልኳችሁ የባዮሎጂው used to gather and analyze to establish facts ምንን ኢንፎርሜሽንን ጋዘር በማድረግ በመሰብሰብ እና አናላይዝ በማድረግ በመተንተን ኤቪደንስ ነው። ይሄ ማስረጃ ነገር ነው ለወንጀል ብያቸዋለሁ ባለፈው። to establish facts that are used in legal scenario እና ወደ እውነታው ለመድረስ በህጋዊ መንገድ ማለት አንድን ነገር በህጋዊ መንገድ ለመፍታት የሚጠቀሙበት መንገድ ነው። the microscope is used to examine pieces of evidences collected at a crime scene እና ይሄ ማይክሮስኮፕ ለምንድን ነው የሚያስፈልገው? ኤግዛማይን ለማድረግ ነው። ፒስ ኦፍ ኤቪደንስ ይሄ የማስረጃ እዛ የተገኘውን አት ክራይም ሲኑ ላይ ኮሌክት የተሰበሰበውን ማስረጃ በመጠቀም that may have information not visible to human eye ምናልባት ለሰው አይን የማይታይ አይነት ነገር ነው። ለምሳሌ ፎር ኤግዛምፕል ብሎ ስትሬቴሽን ይላል እዚህ ጋር ስትሬቴሽን in bullet can be examined under the microscope to see if they match bullet shot from a particular gun። ይሄ ስትሬቴሽን የሚባል አሁን የሚባለው ጥይት ወደ ሰውነታችን በስቶ ሲገባ ያው በምን አይነት ሁኔታ እንደሆነ ለማወቅ ፎሬንሲክ ሳይንቲስቶች የሚጠቀሙት ማይክሮስኮፕን ስለሆነ ማይክሮስኮፕ ከፎሬንሲክ ሳይንስም ጋር ትልቅ የሆነ ጥምረት አለው። ሌላው ደግሞ ማይክሮስኮፕ በምን ውስጥ አቶሚክ ስቴዲ ላይ the invention of a powerful atomic force ይሄ ፓወርፉል የሆነ አቶሚክ ፎርሱ መገኘቱ ወይም ኤሌክትሮን ማለት ነው። እዚህ ጋር ኤሌክትሮን መገኘቱ ምን አድርጓል? ማይክሮስኮፕ has enabled scientists to study cell at atomic level እና ይሄ ማይክሮስኮፕ ሳይንቲስቶቹ ረድታቸዋል ምን ለማድረግ አቶሚክ ሌቨል ላይ ያሉትን ሴሎች ስቴዲ እንዲያደርጉ ወይም እንዲያጠኑ በጣም መንገድ ከፍቶላቸዋል። ይሄ ነገር አቶሚክ ማለት በባይኖቻችን የማይታዩ ናቸው። this enables scientists to scrutinize viruses at their atomic level ማለት ነው። እና ይሄ ምን አድርጓቸዋል? ሳይንቲስቶች ቫይረስን አጥብቀው እንዲመረምሩት እንዲያውቁት። በአቶሚክ ሌቨል ቫይረስ እንደምናውቀው አቶሚክ ሌቨል በጣም በአይኖቻችን የማይታይ ነገር ነው። በጣም ትንሽ ነው እሱ ከሁሉም ኦርጋኒዝሞች ውስጥ እና ቫይረስን በጣም እንድንመረምር እና ኢንፍሉዌንስ ዘም ፎር ዲሊቨሪ ኦፍ ኢኖቫቲቭ ትሪትመንትስ እና ትሪትመንቶችንም ጭምር እንድናመጣ ረድቶናል። the electron microscope also enables scientists to study and understand the types of virus። ይሄ the electron microscope የሚባለው ሳይንቲስቶችን አረጋቸው መሰላችሁ ስቴዲ እንዲያደርጉ እና አንደርስታንድ the types of virus የቫይረሱን አይነት እንዲረዱ ቫይረሱን እንዳያጠኑትና ቫይረሱን አይነት ራሱ እንዲረዱና and understand how they infect the body እነዚህ ቫይረሶች ደግሞ ሰውነታችንን እንዴት ኢንፌክት እንደሚያደርጉ ጭምር ማይክሮስኮፕን በመጠቀም አድርገውታል ነው። ሌላኛው እዚህ ጋር ያለው ጄኔቲክ ስቴዲ ላይ ደግሞ የማይክሮስኮፕ ጥቅም ሲናይ the microscope has had significant impact on genetic researches እና ይሄ ማይክሮስኮፕ ጠቃሚ የሆነ በጄኔቲክስ ጥናት ላይ ትልቅ አስተዋጽኦ አድርጓል። a microscope used by scientists to examine certain genetic makeups እና a microscope used by scientists to examine certain genetic makeup ይሄ ማይክሮስኮፕ ለምን ይጠቀሙታል ሳይንቲስቶቹ ደግሞ ኤግዛማይን ሰርተን ጄኔቲክ ሜካፕ አንዳንድ ጂናችን እንዴት እንደተሰራ ኤግዛማይን ለማድረግ ማይክሮስኮፕን ይጠቀሙታል እና this also allows scientists to evaluate genetic abnormality እና ይሄ ጄኔቲካችን ወይም ዘረመል ጥናት ማድረጋቸው ለምን ጠቀመ? አብኖርማሊቲ ችግሮች በጂናችን ውስጥ የሚኖሩ ችግሮችን ሪጀነሬሽኖችን እንዴት ማስተካከል እንደሚቻል እና ቲሹ ዴስ ማለት ሰውነታችን ወይም ሴሎቻችን እንዴት እንደሚሞቱ ጭምር
እንዲያውቁ ረድቷቸዋል ይሄ ጄኔቲክ ሳይንስ መጠቀማቸው። the science of genetics is used to examine infected tissue። ይሄ የጄኔቲክ ሳይንስ ለምን ጠቃሚ ነው? ኢንፌክትድ የሆነ ቲሹን ኤግዛሚን ለማድረግ ለማከም ወይም ለመመርመር ይጠቅማል። ሂስቶሎጂስትስ will be able to explore future therapies and preventive drugs as a result of this research። እነዚህ ሂስቶሎጂስት የሚባሉት ሂስቶሎጂ ራሱ ማለት ስቴዲ ኦፍ ቲሹ ነው። ስለ ቲሹ የሚያጠኑ ሳይንቲስቶች ናቸው ሂስቶሎጂስቶች ማለት። እና እነዚህ ሂስቶሎጂስቶች ወደፊት ምን ያደርጋሉ ተብሎ ይጠበቃል? ብዙ ቴራፒ እና ፕሪቬንቲቭ ድራጎችን በዚህ ጥናት መሰረት ያመጣሉ ማለት ነው፣ በጄኔቲክስ ላይ ቤዝድ በመሆኑ። ሌላኛው ላይ ያለው ደግሞ ቲሹ አናላይቲክስ ላይ የማይክሮስኮፕ ጥቅም ምንድን ነው ስንል ቲሹ አናላይሲስ ማለት ቲሹን መመርመር ነው መሰለኝ አብዛኛው ጊዜ ቲሹን መመርመር ነው። it is a common for histologist to study cells። እና ምንድነው እዚህ ጋር እነዚህ ሂስቶሎጂስቶች አብዛኛውን ጊዜ ምን ያደርጋሉ? ስቴዲ ሴል ያደርጋሉ and ቲሹ ብያቸዋለሁ ቅድም ቲሹን የሚያጠኑ ናቸው እነዚህ ሂስቶሎጂስቶች። ወይም ሴል እንደማለት ቲሹ ማለት ራሱ የሴሎች ስብስብ ስለሆነ ሴል ማለት ነው። እና ምን በማድረግ ነው ቲሹን የሚያጠኑት? ዩዚንግ ማይክሮስኮፕ። አያቸዋል ዞሮ እዚህ ጋር ማይክሮስኮፕ መጥቶ ይገባል። በማይክሮስኮፕ በመጠቀም ነው የሚያጠኑት። ለምሳሌ እዚህ ጋር ፎር ኤግዛምፕል ብሎ if a section of tissue is taken for analysis የሆነ ቲሹ ተቆርጦ ለምርመራ ቢወሰድ ለአናላይሲስ ቢወሰድ ሂስቶሎጂስት can use a microscope in combination with other tools። እና እንደምታዩት እነዚህ ሂስቶሎጂስቶች ምን ያደርጋሉ? ማይክሮስኮፕን ከሌሎች ጋር ኮምባይን በማድረግ ቱሎች ወይም መሳሪያዎች ጋር ኮምባይን በማድረግ ይጠቀሙታል። አያችሁ እዚህ ጋር መጥቶ ማይክሮስኮፕ ይገባል ማለት ነው። to determine if the sample is cancerous። ለምን ይሄ ያ ቲሹ ወይም ሳምፕሉ ማለት ቲሹ ነው ናሙናው ማለት ነው። በካንሰር እንደተጠቃ ወይም እንዳልተጠቃ ለማወቅ በቲሹ አናላይሲስ ጊዜ ማይክሮስኮፕ አስፈላጊ ነገር ነው ማለት ነው። እዚህ ጋር አሁን ደግሞ ዲስከቨሪ ኢን ሜዲሲን አሁን እዚህ ጋር ያየነው እነዚህ ኮንትሪቢዩሽን ኦፍ ባዮሎጂካል ዲስከቨሪ በባዮሎጂ የተገኙ ግኝቶች ለማህበረሰቡ ነው ለአካባቢ የሰጡ ጥቅሞችን ናቸው። አንደኛ በአንደኛ ዙሪያ ያየነው ደግሞ እንትን ላይ ማይክሮስኮፕ የሰጠንን አይተናል። ሁለተኛ ደግሞ የምናየው ዲስከቨሪ ኢን ሜዲሲን በሕክምና ዙሪያ የሰጠንን ጥቅም እናያለን። እስቲ ለማህበረሰቡ ወይም ለኛ ማለት ነው። በሌላ ዲስከቨሪስ ኢን ሜዲሲን ሳይንስ ሃዝ never moved at such rapid rate as it is happening now። ምንድነው እዚህ ጋር ሳይንስ ወዲያው የተገኘ በፍጥነት ያደገ ነገር አይደለም አሁን እንደምናየው። as each discovery brings with it countless more developments it stands to reason that our scientists understanding has upgraded with time። ምንድነው እያንዳንዱ ዲስከቨሪ ማይቆጠር ብዙ እድገቶችን ቢያመጣ ሪዝኑ አሁን ምንድነው? ሳይንቲፊክ አንደርስታንዲንግ ሃዝ አፕግሬድድ ዊዝ ታይም። ሳይንሳዊ የሆኑ መረዳት በየጊዜው ከጊዜው ጋር አፕግሬድድ ሆነዋል ማለት ነው። እየተሻሻለ መጥቷል። so great are many of these developments in fact and they have impacted our daily lifestyle so much። እና ምንድነው እነዚህ ነገሮች ዴይሊ ላይፋችን በጣም ይረዱታል፣ በየቀኑ ይነኩታል። እነዚህ ባዮሎጂካል ነገሮች it's sometimes almost impossible to imagine a world before many of these breakthrough። እና ምንድነው አንዳንዴ እንደውም ገና ዓለምን ከነዚህ ግኝቶች በፊት እንዴት እንደነበረች ማሰብ ራሱ ሊከብድ ይችላል እያለ ነው። this is particularly true of medical discovery። ይሄ ራሱ አንዱ በሜዲካል ዲስከቨሪ እንኳን ብናይ በትንሹ የሚገርም ነገር ነው። እና while we might complain of long hospital waiting lists or the poor bedside manner of some nurses we shouldn't forget that only a few generations ago how difficult it was to amputate limb without anesthesia ይላል። እና እዚህ ጋር ጥቅሞቹን ይነግራል። እና ሜዲካል ሕክምና ራሱ ለማህበረሰቡ የሰጠውን እንዴት እንደሆነ ከባድ እንደነበረ ላይ በፊት ለዓለምን ይሄ ሜዲካል የሆነ ወይም የሕክምና ዘርፉ ሳያድግ በፊት የነበረውን ነገር ስናየው ከአሁኑ ጋር ስናነጻጽር ከዚህ በፊት የነበረው ዓለም በጣም ከባድ ሊሆን
የሚችል አይነት ነገር እንደሆነ ነው የሚገልጸው። በሶስተኛ ደረጃ አሁን የባዮሎጂካል ዲስከቨሪ ወይም ግኝቶች ለማህበረሰቡ ከሰጡት ውስጥ ሶስተኛ ምንድን ነው? ኢንሄሪታንስ ነው። ኢንሄሪታንስ ማለት ጄኔቲክስን አፕላይድ ማድረግ ማለት ማዳቀል ነው። አብዛኛውን ጊዜ ይሄ ለምሳሌ ፕላንቶች ይዳቀላሉ፣ አኒማሎች ይዳቀላሉ። ኢንሄሪታንስ ማለት የሚባለው እሱ ነው። እና አሁን ይሄ ለማህበረሰብ ብዙ ነገር ሰጥቷል። የተዳቀሉ ከብቶች አሉ። ባዮሎጂ ለማህበረሰቡ የሰጠው ጥቅም ነው። ለምሳሌ እዚህ ጋር ቢፎር 1900 the history of genetics was related to cytology ከ19ኛ ወይም ከ19ኛ ሴንቸሪ በፊት የነበረው ሂስትሪ ኦፍ ጄኔቲክስ ከምን ጋር እያያዝ ነበረ? ከሳይቶሎጂ ጋር ይያያዛል ማለት ነው። ሳይቶሎጂ ሚንስ የሴል ጥናት የሚያደርጉ የባዮሎጂ ዘርፍ ነው፣ ብራንች ነው። እና ዲስ ኦዌስ ቱ ሮበርት ሁክ፣ ይሄ ከማን ጋር ይያያዛል? ከሮበርት ሁክ ነው። ምክንያቱም ሴልን ዲስከቨር ያደረገው እሱ ነው። ሴልን ያወቀው ሮበርት ሁክ ነው። ሁ ላቦሬትድ ቫሪየስ ስሞለር ቲንግስ ኢን ቲንሊ ስላይስድ ኮርክ ሴክሽን ፍሮም ኤማቹር ትሪ፣ ከሆነ ዛፍ ላይ ካደገ ዛፍ ላይ ኮርክ ሴክሽን የሚባለውን ሴል ነው ያወቀው። ኮርክ ሴክሽን ተብሎ በአብዛኛው እነዚህ ነገሮች መጠቀም ነበረ። ባጭሩ ሴልን ዲስከቨር ያደረገው ሰውዬ ነው ይሄና። እና 1931 ፕሮብን ዲስከቨር ኮንሲስተንት ስትራክቸር ፕሬዘንትን ሬጉላር ዌይ። በ1831 ላይ ብሮውን የሚባል ሰውዬ ደግሞ ኮንሲስተንት የሆነ ስትራክቸር በሬጉላር ወይ የተደረደረ ነገር አየ። ያ ምን ኮልድ ምን ተብሎ ይጠራል? ኑክለስ። ባጭሩ ኑክለስን ዲስከቨር ያደረገው ይሄ ብሮውን የሚባል ሰውዬ ነው። ሮበርት ሁክ ምንም ቲኒ ስላይስድ ኮርክ ሴክሽን ፍሮም ማቹር ትሪ በመጠቀም ነው ሴልን ያወቀው። ይሄ ደግሞ ኮንሲስተንት ስትራክቸር ፕሬዘንት ኢን ሬጉላር ዌይ ብሮውን ወይም ኑክለስን ደረሰበት ማለት ነው። ኑክለስ እንዳለ እና ደን ከዛ ስቼልደን and ስቺዋን presented cell theory in 1936 up to 1940 to depict various structure present in the cell and their nature። እና እነዚህ ሁለት ሰዎች ስቺልደን እና ስቺዋን የሚባሉት ሴል ቲዮሪን ያመጡ ሰዎች ናቸው። ሴል ምን አይነት እንደሆነች ያመጡ to depict various structure present in the cell። የተለያዩ ስትራክቸሮች ይገኛሉ ሴል ውስጥ፣ እነዛንም ጭምርና their nature ተፈጥሯቸው። it was great contribution to understanding cell structure። ይሄ ግኝት የሁለቱ ሰዎች ግኝት ትልቅ የሆነ አስተዋጽኦ ነበረ። ምን ለማድረግ? to understand cell structure፣ የሴሉን ስትራክቸር ለመረዳት ትልቅ የሆነ ግኝት ነበረ ይሄ። after other contributions in 1894 up to 1895 ፎር ሳይንቲስት ምን የሚባሉት ሄርትዊግ፣ ኮልከር፣ ዌይስማን ወይም ኦል ዙሎጂስትስ፣ እነዚህ የእንስሳት ተመራማሪዎች ማለት ነው ሁሉም ጭምርና ስትራስበርገር የሚባለው ወይም ቦታኒስት ነው የሰውዬ derived that heredity matter exists in a nucleus in a material which makes up chromosome። እና እነዚህ አራት ሰዎች ያያችሁት ከዛ በኋላ ከ1884 አፕቱ ከ1885 ዓመት ሄርትዊግ የሚባል ኮልከር የሚባል ዌይስማን ወይም ኦል ዙሎጂስቲስት እነዚህ የእንስሳት ሐኪሞች እና ስትራስበርገር የሚባል ወይም ቦታኒስቱ ሰውዬ ምንድነው ያወቁት? ይሄ ሄሬዲቲ ማተር ሄሬዲቲው የት እንደሚገኝ ኒውክለስ ውስጥ እንደሚገኝ በሴሉ ኒውክለስ ውስጥ ሄሬዲቲ እንደሚገኝ ይህንን አጥንተውታል። እና እዚህ ጋር ሜካፕ ክሮሞዞም ይላል። ይሄ ክሮሞዞምን የሰራው እሱ ነው፣ ሄሬዲቲው ነው ወይ አንድ ላይ በመሆኑ ዲኤንኤው ነው ማለት ነው በሌላ። after the discovery of Mendeleev works and his laws genetics took a progressive turn and revolutionized። እና ይሄ ከመንደሊን ማለት ስለ ኢንሄሪታንስ የሰራ ሰውዬ ነው። አንድ ዘር ከሌላኛው ዘር እንዴት እንደሚተላለፍ ለምሳሌ ይሄ መንደሊን አይተናል ባለፈው ክላሳችን እና ፒያ ፕላንትን በመጠቀም የአተር ፕላንቱን በመጠቀም ነው የሰራው እሱና ይሄ የመንደሊን ወርክ እና የመንደሊን ስራና ህጎቹ ከወጡ በኋላ ጄኔቲክስ በጣም ትልቅ ቦታ ይዟል። ፕሮግሬስ እያደረገ መጣና ሪቮሉሽናይዝ አድርጓል፣ ተስፋፍቷል ማለት ነው በሌላ።
working on this subject is still moving እስካሁን ይሄ ነገር እያደገ ነው። ጄኔቲክስ is providing numerous service to humanity in almost every field of life እና ይሄ ጄኔቲክስ የሚባለው የባዮሎጂ ፊልድ ምን አድርጓል? ኑመረስ የሆነ ሰርቪስ ብዙ ሰርቪስን ለሰው ልጅ እየሰጠ ነው። ኦልሞስት ኤቭሪ ፊልድ ኦፍ ላይፍ በሁሉም ህይወታችን ክፍል ማለት በሚቻል ደረጃ ማለት ነው። those permanent role never is neglected in the welfare and betterment of human lives እና ይሄ ፕሮሚነንት የሆነው ሮል ኔግሌክት የማይደረግ ነው። ለሰው ልጅ ጤና ጥሩ ነው፣ ሰላም ማለት ነው። betterment of human lives ለሰው ልጅ ህይወት መሻሻልን ጥሩ ነው። in one way or the other way በሌላም ይሁን በተለያየ መንገድ እነዚህ ጠቃሚ ናቸው። እንግዲህ እዚህ ጋር ተማሪዎች ለዛሬ 1.4ን አይተናል። ኦኬ ከአክቲቪቲ 1.110ን አክቲቪቲ 1.1 ማለት ነው በደንብ አድርጋችሁ ሰርታችሁ ከተቻላችሁ ኮሜንት ሴክሽን ላይ አስቀምጡ፣ ገብቼ ያለው እኔም ብላችሁ ካነበባችሁ በኋላ በደንብ አድርጋችሁ ጥያቄ ለመስራት ሞክሩ። ከዚህ ዩኒትን ከተለያዩ ቦታ ሰብስባችሁ ማለት ነው። ስለዚህ እስካሁን ቻናሉን ሰብስክራይብ ያላደረጋችሁ አድርጉት። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ። የተለያዩ አይነት የፈተና ቲፖችን የተለያዩ ከትምህርት ነክ የሆኑ ነገሮችን የምንወያይበት ቻናላችን ቪዲዮዎቹን አፕሎድ አደርጋለሁ። እናንተ ኮሜንት ላይ ሀሳብ ስጡኝ። ስለተከታተላችሁ አመሰግናለሁ። ዛሬ ይበቃናል።